ናይስ አሎከር ኤምዲኤም ቱል ከመግዛታችሁ በፊት የግዴታ ማወቅ ያለባችሁ ነገራቶች። ሰላም እንዴት ናችሁ? አሁን በምስሉ ላይ የምትመለከቱኝና ድምፁ ኤአይ ነው። ሀሳቡ ግን የመሐመድ ኢብራሂም ነው። ይህንን ቪዲዮ ወይም ደግሞ ይህንን ምስል ስትመለከቱት እንግዲህ የመሐመድ ኢብራሂም እንዳይመስላችሁ ይህንን ከታሳቢ ማድረግ አለባችሁ። መጀመሪያ መግቢያ ላይ እንደነገርኳችሁ እንግዲህ እነሱንም በዝርዝር የማስረዳችሁ ይሆናል ማለት ነው። ወደ ዋናው ጉዳያችን ከመግባታችን በፊት እንግዲህ ናይስ አሎከር ኤምዲኤም ቱል ማለት ቴክኖና ኢንፊኒክስ ስልኮችን ኤምዲኤም ባይፓስ የምናደርግበት ከዚህም በተጨማሪ ሳምሰንግ ስልኮችን ኬጂ ባይፓስ የምናደርግበት ቱል ነው እና ይህንን ቱል ደግሞ ለመግዛት ስትፈልጉ የግዴታ ቅድሚያ ማወቅ ያለባችሁ ነገራቶች አሉ። የመጀመሪያው ምንድነው? ናይስ አሎከር ኤምዲኤም ቱል የሚሰጠውን ጥቅም ማወቅ። ይህ ማለት ምን ማለት ነው? ይሄንን ቱል ከመግዛታችሁ በፊት ናይስ አሎከር ኤምዲኤም ቱል ምንድነው የሚሰራው የሚለውን ነገር ማወቅ አለባችሁ ማለት ነው። ተኒ አሁን በቲክጅም ቢሆን ናይስ አሎከር ኤምዲኤም ቱል የሚሰራቸውን እና ከተስማማችሁ ተገዝታላችሁ፣ ካልተስማማችሁ ደግሞ ተውታላችሁ ማለት ነው እንጂ ዝም ብላችሁ ናይስ አሎከር ኤምዲኤም ቱል ምን እንደሚሰራ ሳታውቁ ላይሰንሱን መግዛት የለባችሁ ማለት ነው። ናይስ አሎከር ኤምዲኤም ቱልን ገዝታችሁ ኤፍአርፒ እንስራ ብትሉ የማይሆን ነገር ነው። ባጭሩ አሁን ናይስ አሎከር ኤምዲኤም ቱል እንግዲህ የተዘጋጀው ለኤምዲኤም ባይፓስ ለማድረግ ኬጂ ባይፓስ ለማድረግ ነው የተዘጋጀው። በዋናነት እንግዲህ ቴክኖና ኢንፊኒክስ ስልኮችን ኤምዲኤም ሎክ በሚሆኑበት ሰዓት ያ ማለት በብላክ ስክሪን አይሚያቸውን አሳይተው ብቻ የሚቀሩ ስልኮችን ባይፓስ ለማድረግ የምንገለገልበት ቱል ነው። እንግዲህ ያው ላይሰንሱን የምትጠቀሙ ታውቁታላችሁ። ነገር ግን አዲስ ላይሰንስ መግዛት የምትፈልጉ ልጆች ግን የግዴታ ይሄንን ቪዲዮ ማየት አለባችሁ ማለት ነው። ናይስ አሎከር ኤምዲኤም ቱል ኤፍአርፒ አይሰራም። ይሄንን ማወቅ አለባችሁ። ሙሉ በሙሉ 90% የሚሆነው እንግዲህ ናይስ አሎከር ኤምዲኤም ቱል የሚሰራው በኤዲቪ ሞድ ነው። ያ ማለት እንግዲህ ኤዲቪ ሞድ ላይ ብዙ ጊዜ የምንሰራው ደግሞ ኬጂ እና ኤምዲኤም ነው ብዙ ጊዜ ማለት ነው። ስለዚህ ይህንን ከታሳቢ ማስገባት አለባችሁ ማለት ነው። ከዚህም በተጨማሪ ቴክኖና ኢንፊኒክስ ኤምዲኤም ሲባል ሁሉንም ይሰራል ማለት አይደለም። ሩት ዲቫይስ ሩት ምናምን ሽታውን እያለ የሚዘጉ ስልኮችን አይሰራም። ይህንንም አትኩሮት አድርጋችሁ ስሙን። ሁለተኛ ደግሞ ኬጂ አንድሮይድ 14 እስከ ባይናሪ 5 ድረስ ነው የሚሰራው። ከዛ በላይ የሆኑትን አይሰራም አንድሮይድ 14 ማለት ነው። እንግዲህ በቅርቡ አፕዴት የምንለቅለት ይሆናል። እስካሁን በነበረው ቆይታ እንግዲህ ያው እኔም ስራ ላይ አልነበርኩኝም፣ ለዚያኑ አፕዴቶችን ያልለቀኩት። አሁን ግን ያው የተለያዩ ስክሪፕቶችን ስላገኘውን የተለያዩ አፕዴቶችን የማካትትበት ይሆናል ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ ማለት ነው። እንግዲህ ያው ሀሳቤ እንዳይበታተረባችሁ ናይስ አሎከር ኤምዲኤም ቱል ከመግዛታችሁ በፊት እንግዲህ ስለ ናይስ አሎከር ኤምዲኤም ቱል በደንብ ማወቅ አለባችሁ። በዋናነት የሚሰራው እንግዲህ ኬጂ እና ኤምዲኤም ብቻ ነው እንጂ ኤፍአርፒ ምናምን የተለያዩ ነገራቶችን አይሰራም ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ናይስ አሎከር ኤምዲኤም ቱልን ከተመቻችሁ ለመግዛት ከፈለጋችሁ የግዴታ ሬጂስተር ማድረግ አለባችሁ። ሬጂስተር የምታደርጉት ደግሞ ናይስ አሎከር ቱል .com ላይ ነው። ስለዚህ እሱን ሬጂስተር ካደረጋችሁ በኋላ ነው አካውንቱን አክቲቬት የምታደርጉት ማለት ነው። አካውንቱን አክቲቬት ከተደረገላችሁ በኋላ ደግሞ እንዴት አድርጋችሁ ፓስወርዳችሁን ብትረሱ ማግኘት እንደምትችሉ፣ ፓስወርዳችሁን ደግሞ እንዴት አድርጋችሁ መቀየር እንደምትችሉ አሁን በቀጣይ የማሳያችሁ ይሆናል ማለት ነው። እና አሁን ስለ ናይስ አሎከር ኤምዲኤም ቱል አጠቃቀም ባወቃችሁ ወይም ደግሞ ናይስ አሎከር ኤምዲኤም ቱል ይህንን ያው ጥቅሙ ይጠቅመናል ብላችሁ ካሰባችሁ የመጀመሪያው ተግባራችሁ ምንድነው? አካውንት ነው ሬጂስተር የምታደርጉት ማለት ነው። አካውንት ሬጂስተር ካደረጋችሁ በኋላ ላይሰንሱ አክቲቭ ይደረግላችኋል። አክቲቭ ከተደረገላችሁ በኋላ ደግሞ ያው መጠቀም ትችላላችሁ ማለት ነው። ምናልባት የቱላችሁ የናይስ አሎከር ኤምዲኤም ቱል ፓስወርዳችሁ ቢጠፋችሁ እንዴት አድርጋችሁ ደግሞ እሱን ማግኘት እንደምትችሉ አሁን የማሳያችሁ ይሆናል ማለት ነው። እንግዲህ ይህንን ቪዲዮ ልሰራበት የቻልኩበት ምክንያት ምንድነው? አንዳንድ ልጆች በጣም እየተቸገራችሁ ስለሆነ ነው። ፓስወርድ እንዴት አድርጋችሁ መቀየር እንደምትችሉ እንዲሁም ደግሞ ፓስወርዶች ሲጠፋችሁ እንዴት አድርጋችሁ ማግኘት እንደምትችሉ አንዳንድ ልጆች ግር ስላላችሁ እንግዲህ ይህን ቪዲዮ የግዴታ ልሰራ ተገድጃለሁ ማለት ነው። ስለዚህ እንግዲህ ናይስ አሎከር ኤምዲኤም ቱልን ለመጠቀም የፈለገ አካል ሬጂስተር ማድረግ አለበት። ሬጂስተር ስናደርግ ደግሞ ናይስ አሎከር ቱል .com ብለን
እንገባለን ከዛ ኢንተር እንላለን ማለት ነው። ልክ ናይስ አሎከር ኤምዲ የምትለው ዌብሳይት ላይ ከገባን በኋላ እንደምትመለከቱት ማለት ነው ሬጂስተር የሚለው በተን አለ። እዚህ ሬጂስተር የሚለውን በተን እንነካለን ማለት ነው። እና ልክ ሬጂስተር በተን ላይ ከገባን በኋላ ይሄን አይነት ፎርም ያመጣልናል። ዩዘር ኔም እናስገባለን፣ ፓስወርድ ምናምን እናስገባለን። ስለዚህ እዚህ መጀመሪያው ላይ ዩዘር ኔም ላይ ለምሳሌ አሁን ኢትዮ ፋስተር ልበለው፣ ኢትዮ ፋስተር ለዋለ ፈርስት ላይ ደግሞ ኢትዮ ልበለው ለምሳሌ። ከዛ ላስት ኔም ላይ የአባት ስም ላይ ዝም ብዬ ፋስተር ልበለው። እናንተ የራሳችሁን ነው የምትሞሉት። እኔ ለእናንተ ለምሳሌ ነው። ከዛ እዚህ ጋር ኢሜይልን አስገባለሁ። ከዛ እዚህ ጋር ኮንታክት ነበር ስልክ ቁጥሬን አስገባለሁ 09 ከዛ በግ እነዚህን እንሞላለን ማለት ነው። ለኝ ለምሳሌ ያስገባውለት። ከዛ ፓስወርድ ደግሞ እናስገባለን። ፓስወርድ በምናስገባበት ሰዓት እንግዲህ ጠንካራ ፓስወርድ መሆን አለበት። ጠንካራ ፓስወርድ የሚባለው ምንድነው? ካፒታል ሌተር፣ ስሞል ሌተር እንዲሁም ደግሞ የተለያዩ ሲምቦሎችን ምናምን ስንጠቀም ነው እንግዲህ ጠንካራ ፓስወርድ የሚባለው ማለት ነው። ቁጥር ብቻ ፊደል ብቻ የምንጠቀም ከሆነ ያ ጠንካራ ፓስወርድ አይባልም። ስለዚህ እኔ አሁን ጠንካራ ፓስወርድ አስገባለሁ። ጠንካራ ፓስወርድ የሚባለው ደግሞ ዲጂቱ ከ8 ዲጂት በላይ ሲሆን ነው ጠንካራ የሚባለው። ከ8 ዲጂት በታች ከሆነ ጠንካራ አይባልም ማለት ነው። እንግዲህ እኔ 16 ዲጂት ምናምን ፓስወርድ አስገቡ እያልኩኝ አይደለም። ነገር ግን ጠንካራ ፓስወርድ የሚባለው ከ8 ዲጂት በላይ ነው። ስለዚህ እኔ አሁን አስገባለሁ 8 ዲጂት አስገባለሁኝ። እሺ ኦኬ አው ፓስወርድ አስገባውኝ። ከዛ መጀመሪያ አስገባውትን ፓስወርድ ደግሞ እዚህ ደግሜ ያስገባለሁ አረጋግጣለሁ ማለት ነው። ኦኬ አያችሁት አይደለ? በዚህ መልኩ ፓስወርድ እንሞላለን። ከዛ በኋላ እዚህ ጋር ፕላን አለ። የ3 ወር ነው የ6 ወር ወይስ የ1 ዓመት እኛ መግዛት የምንፈልገውን እዚህ ጋር እንሞላለን ማለት። ለምሳሌ እኔ አሁን የ1 ዓመት ከሆነ የምፈልገው 1 year ፕላን የሚለውን ይሄንን ክሊክ አደርገዋለሁ። ከዛ በኋላ ክሬት አካውንት እንለዋለን ማለት ነው። እዚህ ጋር ክሬቲንግ አካውንት እንላለን። ከዛ ሬጂስተር ሰክሰስፉሊ ብሎናል። ስለዚህ አካውንቱን በተሳካ ሁኔታ ክሬት አድርገናል ማለት ነው። ነገር ግን አካውንቱን ክሬት ብናደርግም የግዴታ ይሄ ላይሰንስ አክቲቭ መሆን አለበት ማለት ነው። ሶ ለምሳሌ አሁን ወደ ሎጊን መጥቶልኛል። ልክ ሎጊን ላይ የሞላውት መጀመሪያ የሞላውትን ዩዘርኔም አስገባለሁ። ፓስወርድ ላይ ደግሞ እንደዚሁ አስገባለሁ። ያው እዚህ ጋር ልክ ሎጊን በመለበት ሰዓት አካውንቱ አክቲቭ አለ ነው የሚለና ያሽታ አይደለ? ዩ አካውንት ኢዝ ኖት አክቲቬትድ ነው የሚለው። ስለዚህ ይሄ አካውንት አክቲቭ አልሆነም ነው የሚለው። ስለዚህ ይሄ አካውንት ግዴታ አክቲቭ መሆን አለበት። አክቲቭ ደግሞ የምናደርገው ምንድነው? ያው ከታች ማስቀምጥላችሁ አድራሻ ይሄን አካውንት ወይም ደግሞ ናይስ አሎከር የምትሉ መጠቀም የምትፈልጉ ካላችሁ ከታች በማስቀምጥላችሁ ሊንክ እኔ ማናገር ትችላላችሁ። እንትን ማለት መጠቀም ትችላላችሁ ማለት ነው። ወይም ደግሞ እዚህ ጋር የተለያዩ ሪዚለሮች አሉ። ስለዚህ ከነሱ መግዛት ትችላላችሁ ማለት ነው። ወደ ሆም ፔጁ እንመለስና ላሳያችሁ። ያው እዚህ ጋር እንግዲህ ሪዜለሮች አሉ። ስለዚህ እዚህ ጋር የምትመለከቱት ሀላብቴ ካለ ምናምን እንግዲህ እነዚህ ጋር የተመቻችሁን ከነሱ ላይሰንሱን መግዛት ትችላላችሁ ማለት ነው። እሱን ከገዛችሁ በኋላ ያው ሎጊን ታደርጋላችሁ ማለት ነው። ለምሳሌ አሁን ሎጊን በምልበት ሰዓት እንደነገርኳችሁ ያው እንትን ብሎናል። ቱሉም ላይ ባስገባለት ላሳያችሁ። ቆይ ናይስ አሎከር የምትሉን አሁን እዚህ ጋር ስለከፈትኩት ዊንዶው ዲፌንደር ያው ኦፍ ማድረግ አለባችሁ። ከዛ እዚህ ጋር ለምሳሌ ኢትዮ ፋስተር ያው እዚህ ጋር ፓስወርዱን ሙላለሁ እዚህ ጋር። ከዛ በኋላ ልክ ነው ጌም በምልበት ሰዓት አካውንቱ አክቲቭ አልሆነም ነው የሚለን። ስለዚህ አካውንቱን ያው አክቲቭ ማድረግ አለብን ማለት ነው። ያው እዚህ ጋር እንደምትመለከቱት ዩር አካውንት ኢዝ ኖት አክቲቬትድ ነው የሚለን። ስለዚህ እዚህ ጋር አካውንቱ አክቲቭ አልሆነም ማለት ነው። ስለዚህ አሁን አካውንቱን አክቲቭ አደርጋለሁ ማለት ነው። አሁን አካውንቱን አክቲቭ አድርጌው ተመልሻለሁ። ስለዚህ ለምሳሌ አሁን ዩዘርኔም እና ፓስወርዱን በሞላ አካውንቱ አክቲቭ ሆኖልኛል ማለት ነው። ያው ሎጊን እለዋለሁ ማለት ነው። ልክ ሎጊን በምልበት ሰዓት ልክ አካውንቱ አክቲቭ ከሆነ በዚህ አይነት መልኩ ይመጣልኛል ማለት ነው። ያው እንደምትመለከቱት የቀረኝን ቀን እዚህ ጋር ያሳየኛል። እዚህ ጋር ደግሞ ሊንኮች አሉ። እነዚህም ደግሞ የቱሉ ሊንኮች ናቸው። ቱሉ አፕዴት በሚደረግበት ሰዓት እንግዲህ ዳሽቦርዳችሁ ላይ ማግኘት ትችላላችሁ ማለት ነው። እንግዲህ ሁለት ቱሎች አሉ። ናይስ አሎከር መልቲ ቱል እና ናይስ አሎከር ኤምዲኤም ቱል አለ። እነዚህን ቱሎች ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሃርድዌር አይዲ ሎክ ያደርጋል። ሃርድዌር አይዲ ሎክ የሚያደርግ
የሚያደርገው በየ6 ሰዓት ልዩነት ነው። ሃርድዌር አይዲ ሎክ ማለት ምንድነው? ኮምፒውተር በምትቀይሩበት ሰዓት እንግዲህ ያው በፍጥነት መቀየር አትችሉም። በየ6 ሰዓት ልዩነት ነው ኮምፒውተር መቀየር የምትችሉት ማለት ነው። እንግዲህ በቅርቡ ትላልቅ አውዲቶች ይኖርኛል። አፕዴት አደርገዋለሁ። እንደነገርኳችሁ ሰሞኑን ስራ ላይ አልነበርኩኝም። ነገር ግን ከአሁን በኋላ ያው ወደ ስለተመለስኩኝ ናይስ አሎከር የምትል እንግዲህ በቅርቡ የተለያዩ ትላልቅ አፕዴቶች ይኖራሉ። እንግዲህ ከኛ ጋር ቆዩ እላለሁ እና ይሄን ይመስላል እንግዲህ አካውንት ክሬት አድርጋችሁ አክቲቭ ሲደረግ በዚህ አይነት መልኩ ዳሽቦርዳችሁን ቼክ ማድረግ ትችላላችሁ። እና አሁን ወደ መጨረሻ ስመለስላችሁ ምንድነው የብዙዎቻችሁ ጥያቄ ናይስ አሎከር የምትል ፓስወርድ ቢጠፋን እንዴት አድርገን ነው ማግኘት የምንችለው የሚለው ነገር ግር ካላችሁ፣ ለምሳሌ እኔ አሁን ይሄንን ሎግ አውት ልበለውና ወይም ደግሞ ወደ ናይስ አሎከር የምትል ልመለስና ፓስወርዱ ጠፍቶኛል ብዬ ልሰብ። ያው እንግዲህ እንደምትመለከቱት አሁን ወደዚህ ወደ ናይስ አሎከር የምትል ተመልሻለሁ እና እዚህ ላይ ገብቻ አሁን ሎጊን ስለው ፓስወርዱን በረሳው ዩዘር ኔሙን በረሳው እንዴት ነው ማረጋው? ያው እንደምትመለከቱ እንግዲህ ፎርጌት ፓስወርድ ላይ ገባለሁ። እዚህ ጋር ሎጊን ላይ ከገባው በኋላ ከዛ በኋላ ኢሜል ነው ማስገባው። ያው ከዛ በኋላ እዚህ ጋር ኮንትሮል ፕላስ ፒ ይሄንን ኢሜይልን መጀመሪያ ሬጂስተር ያደረኩበትን ኢሜይል አስገባለሁ። ልክ እዚህ ጋር ታስገባ ሪሲት ፓስወርድ የሚለውን ክሊክ አደርገዋለሁ። ከዛ በኋላ ቴምፖራሪ ፓስወርድ ሴንትሪ ዩር ኢሜይል የሚል አለ። ስለዚህ ያ ማለት ምንድነው ወደ ኢሜይሉ የተላከ ቴምፖራሪ ዩዘር ኔም እና ፓስወርድ አለ። ስለዚህ እሱ ላይ ገብቼ መጠቀም ሎጊን ማድረግ እችላለሁ ማለት ነው። ስለዚህ ያው ልክ እዚህ ኢሜይል ላይ ገባና ኢሜይልን ሪፍሬሽ አደርገዋለሁ። ልክ ሪፍሬሽ በማድረግበት ሰዓት እንግዲህ እዚህ ኢንቦክስ ላይ አልገባም። ስለዚህ ኢንቦክስ ላይ ካልገባ ምን ላይ ነው ቼክ የምናደርገው? ስፓም የሚል አለ። ስፓም የሚለው ላይ እንገባለን። ከዛ ስፓም ላይ ከገባን በኋላ እዚህ ጋር ናይስ አሎከር የምትል እንግዲህ የላከልን ቴምፖራሪ ዩዘር ኔም እና ፓስወርድ አለ። ስለዚህ ይሄንን ዩዘር ኔም እና ፓስወርድ አስገብተን ሎጊን በምንልበት ሰዓት ሎጊን ያደርግልናል ማለት ነው። ለምሳሌ አሁን ናይስ አሎከር የምትል ላይ እንግባና ላሳያችሁ። ቱሉ ዌብሳይቱ ላይ ማለት ነው። ያው ዌብሳይቱ ላይ ሎጊን አደረገ ማለት ቱሉ ላይ ዌብሳይት ያደረገላችሁ ማለት ነው። ያው ኢትዮፋስተር አለ። ከዛ በኋላ ልክ ሎጊን በምልበት ሰዓት ኢንቫይል ዩዘር ኔም ኦር ፓስወርድ ነው የሚለው፣ ምክንያቱም ፎርጌት ፓስወርድ ብዬ ወደ ኢሜል ተላከልኝ ማለት ነው። ስለዚህ ያው ዩዘር ኔሙ ነው፣ ፓስወርዱን ግን ይሄንን የተላከልኝን ፓስወርድ አስገብቼ ልክ ሎጊን በምልበት ሰዓት ያስገባኛል ማለት ነው። ያው እንደምትመለከቱ እዚህ ጋር ሎጊን ላይ ገብቼ እሺ ያው ሎጊን እንለዋለሁ ማለት ነው። ልክ ሎጊን በምልበት ሰዓት በዚህ መልኩ ሎጊን ያደርግልኛል ማለት ነው። ሶ እንዴት አልጋችሁ ነው ፓስወርድ ደግሞ መቀየር የምትችሉት? ፓስወርዱን መቀየር ስትፈልጉ እዚህ ጋር ሴኩሪቲ ላይ ትገባላችሁ። ሴኩሪቲ ላይ ትገባላችሁ። ከገባችሁ በኋላ ካረንት ፓስወርዳችሁን እዚህ ላይ ታስገባላችሁ። አዲስን ፓስወርዳችሁን ደግሞ አዲስ ፓስወርድ የምትፈልጉትን ፓስወርድ እዚህ ጋር ታስገባላችሁ። ማረጋገጫ ነው እዚህ አስገብታችሁ ቼንጅ ፓስወርድ ትሉታላችሁ ማለት ነው። ስለዚህ በዚህ አይነት መልኩ ናይስ አሎከር የምትለን እንግዲህ መጠቀም ትችላላችሁ ማለት ነው። እንግዲህ ያው ይሄን ካያችሁ በኋላ ናይስ አሎከር የምትሉን ብትገዙ እመክራለሁኝ እንጂ ያው ዝም ብላችሁ ማንኛውንም ነገር ሳታውኑበት ባትገዙ ብዬ አስባለሁ። ስለተከታተላችሁ እጅግ አመሰግናለሁ። ቪዲዮውን እንግዲህ ተጠቅመንበታል ብላችሁ ካሰባችሁ ቪዲዮ ላይክ አድርጉ። ያላችሁ ሀሳብና አስተያየት ደግሞ ኮሜንት ላይ አስቀምጡ እና ደግሞ ይሄ የኢአይ ድምጽና አይ ምስል አሪፍ ነው ይጣጥር የምትሉ ኮሜንት ላይ አሳውቁኝ። በድጋሚ ስለተከታተላችሁ እጅግ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁ በያላችሁበት ሰላም ሁኑ። ይመቻችሁ።